አንዳንድ የሚያቀርፉት የቅጥፈት ዘገባ አለ። ምንድነው? ካነ አላሁ ወላ መካን ወሁወ አልአን ዐላ ማ ዐለይሂ ካነ አላሁ ወላ መካን፣ አላህ ቦታ ሳይኖር ነበረ፣ አሁንም ያን የነበረበት ነው ያለው የሚል ዘገባ። ማሻአላህ ይሄ ካለማ ምን አጨቃጨቀ? ማን የዘገበው? ማን እንደዘገበው አይታወቅም። ማን እንደዘገበው አይታወቅም። ግን ሐዲስ ዒምራን ላይ መልእክተኛው ዓለይሂ ሰላቱ ወሰላም ካነ አላሁ ወላ ሸይአ ቀብለሁ እናንተ ዘገባችሁ ወላ ሸይአ መዐሁ የሚል ሐዲስ አለ። ከሱ በፊት ምንም አልነበረም፣ አላህ ነበር መጀመሪያ ብለው የተናገሩበት في صحيح البخاري ላይ አለ። እሱ ላይ አንዳንዶቹ ይህንን ሐዲስ ያወሩ ቡኻሪ ላይ ያለው ማለት ነው። በኋላ ነው በቡኻሪ ጊዜ የሐዲስ የእስናድ ኺላፍ ምናምን አይደለም እኮ በኋላ እንዲህ ብለው የጨመሩት ጭማሪ አለ። ይሄ የትኛውም ሐዲስ ላይ የማይታወቅ ጭማሪ ነው። ለዚህ ነው الحافظ بن حجر ይህንን ጭማሪ እንደሆነ ከጠቀሙ መካከል العلامة تقي الدين ابن تيمية ይገኛል ብለው ይህን ነገር ጠቅሰውታል። ገብታችኋል? እንደ ምሳሌ ነው እንጂ የታወቀ ነው። ይህንን እንደ ሐዲስ የጠቀሰው ከድሮዎች ምናልባት የመጀመሪያው ሊሆን ይችላል፣ والله اعلم። ማን ነው? እሱም ደግሞ ሐዲስ የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ብሎ አይደለም፣ የዓሊ ብን አቢ ጣሊብ ንግግር ብሎ የጠቀሰው ማን ነው? አብዱል ቃሂር البغدادي، عبد القاهر البغدادي صاحب الفرق بين الفرق. عبد القادر البغدادي كان يعني من الأشاعرة، أشعري نمبر. لب بلو الخطيب البغدادي هذا لما الخطيب أبو بكر بن ثابت البغدادي من أئمة الحديث توقت اللكسانو يهنيو يعني يو من بهون كان دون ذلك بكثير. المهم كمان ناورو كعلي بن أبي طالب تورطوا البلو هن النجار استلالفون. طيب يت بوتان يتزجبوا سندوا من دنو من ما التقسم علي بلون يتقسم سند سنت عمت زلوا كتت علي عندك فكرت أردت متو عمت أكبر بيزلوا مالتنا عند ثي مصر الجيهون من قالوا عندنا عبد الله المبارك قال له الإسناد من الدين ولو الإسناد لقال من شاء ما شاء. إسناد دين أكل نوعه إسناد باينور نورو كلهم يفلقون يشاون يناقر نمبر ሁሉም ተነስቶ እንዲህ ነው ብሎ መናገር አይቀተው። እውነትና ውሸት መሆኑን የሚለየው በምንድነው? በሰነድ ነው። ከየት አመጣኸው? አምጣልን እንለዋለን። ማን ተናገረው? እሱ ከማን ሰማ? ይሄ ሰው ታማኝ ነው ወይ እያልን በደንብ እናጣራለን አይደለም? እንደዛ ነው ዒልም ማለት ይሄ ነው። ሰነድ ማለት ይሄ ነው። የማይጠቅም ሰነድ ዝም ብሎ መዘፍዘፍ። እናንተ የተማራችሁት ወደዳችሁም ጠላችሁም በቀጥታ የተዛወሪ ከሱፊያዎች ነው። ከነሱ የወሰዳችሁ ትምህርት መኖር አይቀርም። ሼኾቻችሁ ወይ ሼኾቻችሁ የግድ ተምሩ ይሆናል እናንተ ባትማሩ ይላል። ምን ይጠበስታል? ምን የሚጠቅም ሰነድ ነው? ሰነድ ወደ ረሱል የሚያደርሰን ሰነድ ነው ሚዛን ላይ የሚቀመጥ የሚገባ ወደ ሰሃቦች የሚያደርሰን ሰነድ ነው። ተግባባ? ያን ደግሞ አልহামዱሊላህ እኛ እያንዳንዷን ነገር እከሌ እንዲህ ያለ ስንል ከሰነድ አንፃር ነው። ደርስ ላይ ባንጠቅሰው ውሸት ነው ያለ ሰው እኮ ተነስቶ መናገር ይችላል አይደል? የታለ? በፍጹም ከሌ እንዲህ አላለም። ሰነድ ብቻ አይደለም ራሱ በከሌ ኪታብ ላይ እንዲህ ያለ ነገር አለ ብለን ስንጠቅስ ወይም ከሌ እንዲህ ያለ ስንል በፍጹም ውሸት ነው ብሎ የሚያስተባብል ካለ በሩ ክፍት ነው እኮ መጥቶ ያስተባብል። ወይም ኪታቡን ያምጣና የለም ብሎ ማፋጠጥ የሚፈልገውን ሰው ያፋጥ። ስለማይቻል ነው እንደዚህ የማይደረገው። ቢቻል ኖሮ ያደርጉት ነበር ማለት ነው።